ዛሬ ደግሞ የነጭ ሽንኩርት ሳሙና ይዤ መጥቻለሁኝ። የነጭ ሽንኩርት ለፊታችን ሰምታችኋል። ይሄን የመሰለ ነጭ ሽንኩርት እንዴት አድርገን በረዶ ክፍል አስቀምጠን አመት መጠቀም እንደምንችል አብረን እንሰራለን ውዶቼ። ልጬ ጨረስኩኝ። ይሄው በዚህ መልኩ በጣም ያግዛቸዋል። ምግብ ምሰሩ ልጆች ያግዛቸዋል። መቼም አይበላሽም። እኔ ከ6 ወር በላይ ነው ይሄንን ቪዲዮ የሰራሁት። አጋጣሚ አልለቀኩትም፣ ግን እስካሁን ድረስ መልኩን ሳይቀይር በዚህ መልኩ አለ። እዚህ ጋር ያዘጋጀሁት አቼቶ ወይንም ከል ጨው ብቻ ነው። እንትኑ ምንድነው? አቼቶ መልኩን እንዳይቀይር መቼም ቢሆን አመት ቢሆን እንዲቀመጥ ያግዘዋል እና እንዳይበላሽ። አሁን ብዙ ምግቦች ታሽጎ የሚመጡት እንደዚህ አቼቶ ጨው ምናምን ስላላቸው ነው ለብዙ ጊዜም አይበላሹት። ይሄው እንደዚህ ጨው እየጨመርኩኝ ድቅቅ አድርጌ ፈጨዋለሁ። ድቅቅ አድርጌ ነው የፈጨሁት። በነገራችን ላይ በጣም ነው ስራችሁን ቀለል የሚያደርግላችሁ። ባለፈው የሽንኩርቱን አይታችኋል። ዛሬ ደግሞ የነጭ ሽንኩርቱን። ይሄ ሁሌም በረዶ ክፍል ነው የሚቀመጠው፣ ፍሪጅ ሳይሆን በረዶ ክፍል። ሁሌም ስታነሱ እጃችሁ ንጹህ መሆን አለበት። እያንዳንዷን ታነሳላችሁ ማለት ነው። ለዛ ስለሆነ ስራችሁን በጣም ቀለል ያደርግላችኋል። እንደዚህ እየፈጨሁኝ በጣም ድቅቅ አድርጌዋለሁኝ። ሞክሩት፣ ሁላችሁም ሞክሩት። በተለይ አሁን እንደዚህ ነጭ ሽንኩርት በሚረክስበት ሰዓት እንደዚህ ሰርተን ብናስቀምጥ። እኔ አሁን ብዙ ጊዜ ስናገር እናንተ ለአሰሪዎቻችን ብቻ መስራት እንዳለብን አድርጋችሁ ነው የምታስቡት። ይሄ ምግብ ለሚሰሩ ለነጋዴዎቹ ላይ ይጠቅማል። አንዳንዴ ነጭ ሽንኩርት የሚረክስበት ጊዜ አለ። እንደዚህ ፈጭተን በረዶ ክፍል ካስቀመጥ ነው አመት 2 አመት ምንም አይሆንም። ሁሌ መዳም ቤት አንሰራም መቼም። ሁሌም የራሳችን ህይወት አለን። ምን ስራው ለትንሽ ጊዜ ነው፣ ለብዙ ጊዜ አንሰራም። ያኒ ለራሳችን የሚሆን ነገር ወደ ራሳችን አዙረን ነው ማሰብ ያለብን። እኔ አንዳንድ ነገሮችን ስለቅላችሁ ለመዳም እንደዚህ ምናምን ትሉኛላችሁ። አይደለም፣ ወደ ራሳችሁ አዙሩት። አገር ብገባ ይሄ ነገር ይጠቅመኛል፣ ይሄ ነገር ለቤተሰብ ይጠቅማል ብላችሁ ነው ማሰብ ያለባችሁ። ሞያ ደግሞ ለራስ ነው፣ የራሳችንን የምንጠቀምበት። አስቀምጠነው አንሄድም። ይሄ ሁሉንም ጨርሼ ፈጭሁትና በዚህ መልኩ ንጹህ ፌስታል፣ እዚህ ሀገር ኪሰለሃም ይባላል። ንጹህ ፌስታል አዲስ እሱን አዘጋጀሁኝ። አያችሁ፣ በዚህ መልኩ ቅጥን አድርጌዋለሁኝ። አቀጠንኩትና እጄ ሳይነካው ይሄው የበረዶው ካላችሁ ብዙ ካላችሁ በበረዶው መስራት ትችላላችሁ። ግን እኔ የወደድኩት ይሄንን ነው። አንደኛ ነገር በጣም ትንንሽ ነው፣ ቀጭን ነው። አንዳንዴ ትንሽ ነው ነጭ ሽንኩርት እንፈልጋለን። የዛኔ ያንን ማካፈል ምን ማድረግ ስለሚኖርብን ይሄ በጣም ቀለል ያለ ነው። ከበረዶም ይሄ ነው የሚሻለው። የበረዶ አንደኛ ነገር ዘይት መቀባት አለብን። ዘይት ካልቀባ ነው አይለቅም ቶሎ። እዚህ ጋር ምልክት ብቻ እየሰጣሁት ነው። እና ቪዲዮን አደራችሁን ላይክ፣ ሼር፣ ሪፖስት አድርጉልኝ። ይሄው እንደዚህ አድርጌ በረዶ ክፍል ለአንድ ቀን አሳድረዋለሁኝ። ከዛን በዚህኛው ደግሞ መጀመሪያ ዘይት ቀቡት። እኔ ዘይት ስላልቀባሁት በጣም ነው አለቅም ብሎ ያታገለኝ። ግን እኔ በጣም የወደድኩት ፌስታሉን ነው ወይንም ኪሱን። እኔ ይሄ ቪዲዮ አጋጣሚ እየፈለኩኝ እያለ ነው ሳገኘው፣ ለምን አልፖስተውም ብዬ ፖስትኩት። ከቀረስኩት ቆይቷል። ይሄው በትልቁም አደረኩኝ። አንድ ትሪ ሙሉ ቀጠን ያለ ነው። ለአንድ ጊዜ ምግብ ለምንሰራው የሚበቃኝ ያክል ነው የቆራረጥኩት። አያችሁት? እና የማግስቱን ደግሞ እንደዚህ በረዶ ይዞ ድርቅ ብሎልኛል። አሁን መሰባበሩ በጣም ቀላል ነው። ፌስታሉንም ይለቃል። ይሄው እንደምታዩት አያችሁ፣ ቀጭን ናት። ተጠቀሙት። በተለይ ነጭ ሽንኩርት በረከሰ ሰዓት አሁን ብዙ ሰው እንደዚህ ነው የሚጠቀመው። በረዶ ክፍል ካለ ፍሪጅ ካለን
ይህን ነገር መጠቀም አለብን፣ ግድ ነው። አያችሁ ማሻአላ ተባረከላ። ደግሞ ብዛቱ መጀመሪያ ሽንኩርቱን አይታችሁታል። አሁን ደግሞ ብዛቱ ይዩት። እንደዚሁ ነጭ እያለ ነው እኔ የጨረስኩት። ነጭ እያለ አየር እንዳይገባበት ሽፍን አድርጉት። ውጭ አውጥታችሁ አታቆዩት። ወዲያውኑ አንድ ብድግ አድርጋችሁ አንድ የምትፈልጉ ከሆነ አንድ፣ ሁለት የምትፈልጉ ከሆነ ሁለት አንስታችሁ ወዲያውኑ ሽፍን አድርጋችሁ በረዶ ክፍል አስቀምጡት። አያችሁት? ምግብ ምናበስል ልጆች በተለይ እንደዚህ አንዳንድ ነገሮችን ሰርተን ማስቀመጥ አለብን። ያግዘናል። እኔ ብዙ ጊዜ ይሄንን ነው የምላችሁ። በጣም ነው የሚያግዘን። አያችሁ፣ ምግብ ማብሰል ካለብን ደግሞ አንዳንድ ቅመሞችን እንደዚህ ቤት ውስጥ ማዘጋጀት አለብን። እኔ ከዚህ በፊት ደግሞ ደረቁን አሳይቻችኋለሁኝ፣ ዝንጅብልና ነጭ ሽንኩርት እና ቪዲዮን ከወደዳችሁት እናንተ ጋር ይሄ